በጣም እንጀራው ቆንጆ ነው። ቆንጆ ነው። ብዙ ማስታወሻ ያመጣል። የኢትዮጵያ ናፍቆት የሀገራችሁ የምግባችሁ ናፍቆት ስለሚኖረኝ ደግሞ የጤፍ ብቻ ነው እንጀራው የጤፍ ብቻ ነው። ብዙ ቦታዎች የኢትዮጵያ ምግብ የተባለ ቦታዎች እንደዚህ አይደለም። በብዛት ስንዴ ነው፣ ይከብዳል፣ ጥሩ አይደለም። ለጤናም ጥሩ አይደለም። ለዛ ነው እኛም ቢዝነስ የጀመርነው። ሳየው እንደዚህ ደስ ይለኛል። ያው የቤት እንጀራ ነው ይመስላል። የምትወደው ምግብ ሽሮ ነው? ሽሮ ነው የምትወደው? አዎ። ሌላስ ምን ትወዳለህ? ሁሉ ነገር። ስጋ ጥሬ ስጋ? ጥሬ ስጋም የተበሰለ ስጋ፣ የተጠበሰ ስጋ፣ የወጥ ውስጥ የሆነ ስጋ፣ የወጥ ስጋ ማንኛውም አይነት ደስ ይላል። ኢትዮጵያ አልናፈቀህም? ኢትዮጵያ አልናፈቀህም? ኢትዮጵያ መቼ ነው ለመጨረሻ ጊዜ ሄድከው? ሁለት ዓመት ሆነ። እኔ መጨረሻ ጊዜ ነበርኩበት በበሽታ ጊዜ ነበር። በሽታ ዘመን የኮሮና ጊዜ ሁሉን ነገር ተዘግተው ነበር፣ ተከከረ ነበር ምንም